ሰላም ሰላም ውድ ያሲን ዩቲዩብ ተከታታዮች፣ ዛሬ ደግሞ ማሳያችሁ በእናንተ ትዕዛዝ መሰረት አምባሰል ቅኝት ግልብጥ ነው። ስለዚህ ባለፈው ሳምንት ባቲ ግልብጥ፣ ትዝታ ግልብጥ አሳይቻችሁ ነበር። ተመሳሳይ ነው። አምባሰልም በዛ ፖዚሽን ውስጥ አምባሰል እንዴት እናገኛለን የሚለው እናያለን ማለት። ስለዚህ እጄ እንዲታያችሁ እንደዚህ ልሆንላችሁ ነው። እጄ አቀማመጥ በደንብ ይታያችኋል። ስለዚህ አሁን ኤ ፖዚሽን ላይ የትዝታን እንቃኛለን። ከዛ ከቃኘን በኋላ እዚህ ጋር ሰከንድ ነው ብያቸዋል ባለፈው። ከዛ ባዶ ነው። ይሄኛው አራተኛው ጣት በኤ ፖዚሽን ላይ ምን ያህል ማለት ነው? አምባሰል ይሆናል ማለት ነው። የሆነ መዝሙር ተጫውቼ ላሰማቸዋል። አምባሰል ማለት ነው። ስለዚህ ከአምባሰል ቀጥሎ ባቲ እንደሆነ ግልብጥ አሳይቻችኋለሁ። ይሄ ምን ፖዚሽን ላይ? ኤ ፖዚሽን ላይ ማለት ነው። ኤ ፖዚሽን ምን ትዝታ፣ ከዛ አምባሰል እዚህ ላይ ታገኛላችሁ ማለት ነው። አምባሰል ሜጀር ማለት ከዛ ሁለተኛው ደግሞ ያው ትዝታ እንዲህ እንደነበረ ይሄን ጣት ሁለተኛ ጣታችሁን በግማሽ ታስጠጉት፣ ፈርስታችሁ አምባሰል ይላል ማለት ነው። ይህም በሆነ ሰዓት ሰርቼላችሁ ነበረ አምባሰል ቅኝት ብዬ። ስለዚህ እንደዚህ እንደሆነ አሁን ይሄ ዲ ፖዚሽን፣ ዲ ትዝታ ይባላል። በዲ ፖዚሽን ቢገኝ ፈርስታችሁ ተገጽለታችሁ አምባሰል ይሆናል ማለት ነው። ከዛ ሌላ ሲ ፖዚሽን ነው። ሲ ፖዚሽን ላይ ማን አለ? ባቲ ነው የሚሆነው ፈርስታችሁ አይደለ? ከዛ ይሄ ሲ ፖዚሽን ትዝታ ይባላል። ይሄ ከዛ ከሱ ቀጥሎ ያለው አንቾይ ሚክስሎዲያን ወይ ደግሞ ሰከንድ ትዝታ ሰከንድ ይባላል። ይሄ ባዶ ነው። እቺኛዋ ጣት የምትታያችሁ እጄ ጋር እቺኛዋ አምባሰል ናት። አሁን ቅድም ወሚካኤልን በዛ ተጫዎች የላችኋል ነበር። አሁን ደግሞ በዚህ እጮትላችሁ ማረፊያ እዚህ ይሆናል ማለት ነው። አምባሰል ማይነር ማለት ነው። ስለዚህ አምባሰል ሜጀር ሶሪ አምባሰል ሜጀር እዚህ ያገኘን ሲ ፖዚሽን ትዝታ ላይ ማለት ነው። ሌላ ባቲ ላይ ያረፈው እዚህ ተገኘ ማለት። ከዛ ሌላ ምንድነው? እቺኛዋን ጣት ዞር ስናረጋት ኤፍ ትዝታ ነበረች አይደል? እቺኛዋን ባቲ እንዳለ ሲ ፖዚሽን ስናረጋ ኤፍ ትዝታ ይሆናል። ትዝታዬ ከሆነ ከሱ ቀጥሎ ምንድነው ያለው? ሰከንድ፣ ከሰከንድ ባዶ፣ ከዛ ያው አምባሰል እዚህ ጋር ቅድም ትዝታ ነበር የኛው እንደ በነበረ ሰዓት አሁን እቺን ስናረግ እዚህ ጋር አምባሰል ስለዚህ የቱ ጋር አረፍኩ ማለት ነው? እዚህ ጋር አረፍኩ ማለት ነው። ከዛ ሌላ ደግሞ ላሳያችሁ። ሌላ ቅድም እዚህ ጋር ዲ ፖዚሽን የፈረስታችሁ አምባሰል እቺኛዋን ጣት ጂ ፖዚሽን ላይ እቺኛዋን ጣት እንዲዝቅ ካረጋችሁ እዚህ ጋር ትዝታ ሆነ። ይሄኛው ጣታችሁ ቅድም ትዝታ ነበር ዲ፣ አሁን የትዝታ ሲሆን ይሄኛው አምባሰል ነው። እንስማው እንደዚህ እዚህ ድምጽ ስለዚህ ኦ ሚካኤልን በዚህ መጫወት ትችላላችሁ ማለት። ስለዚህ አምባሰል ከሌሎቹ ጋር ዲ ኤ ፖዚሽን ላይ ስቃኙት አምባሰል አለ፣ ዲ ፖዚሽን ትዝታ ላይ ስቃኘው አምባሰል አለ፣ ሲ ፖዚሽን ላይ ስቃኘው አምባሰል አለ፣ ኤ ፖዚሽን ላይ ስቃኘው አምባሰል አለ፣ ጂ ፖዚሽን ላይ አምባሰል አለ ማለት። ስለዚህ አምባሰል ይሄ ነው መገኘው ማለት ነው። ሌላ ማይነር ነው፣ በቀጣይ ቪዲዮ አሳያችኋለሁ። ስለዚህ እናንተ ምን ታደርጉልኛላችሁ? እኔ ለእናንተ ነፃ ሰርቪስ እንደምሰጣችሁ ሼር እያደረጋችሁልኝ እና ቪዲዮ እንዲጨምሩ ሰብስክራይብ፣ ሌላ ሰው ቴሌግራም ግሩፖች ሊሆን ይችላል ሼር በማድረግ ተባባሪ። ሰላም እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።